ዛሬ ቦሌ ላይ ይህ ሰው ማን ነው ብለን ሰዎችን እንጠይቃለን፣ እናወዛግባለን። ሁለቱም ፎቶዎች በመቀላቀል እነዚህን ሰዎች እንዲያውቁ ኃላፊነት እንጥልባቸዋለን። ቻናላችንን ሰብስክራይብ አድርጋችሁ ስለምታዩን እናመሰግናለን። እስኪ የሜሲና የክርስቲያኖ ሮናልዶ ፊት ስዋፕ ሲደረግ ምን እንደሚመስል አብረን እንይ። በነገራችን ላይ እናንተ በቤታችሁ ናችሁ መሳተፍ ትችላላችሁ። ቀድሞ ለመለስ 10 ሰው የካርድ ሽልማት ይኖረናል። ሰላም እንዴት ነህ? እግዚአብሔር ይመስገን። ጥያቄዎች ጠይቃለሁ፣ ከመለስክ ሽልማት ይኖረዋል። እሺ አሁን ማሳየ ምስል አለ። የሁለት ሰዎች ጥምረት ነው። የማን እንደሆነ ነው የምትነግረኝ አይተክ ፎቶ። እሺ አላውቅም። አታውቃቸው? እስኪ ያቸው በደምብ። ቼልሲ ነው። ቼልሲ። አይደለም። እሺ አመሰግናለሁ። በቃ ብትመልስ ኖሮ ግን ሽልማት ብር ነበረው ብትመልስ። አላወቃቸውም? አላወቃቸውም። እሺ አመሰግናለሁ። ጃቪ ነው ባርሳው ማነው? ይሄ ጃቪ ነው። እንስታ ነው ጃቪ ነው ጃቪ መስል ጃቪና ማ ኢነስታ የባርሳው ነው። አይ ማሊያን ሳይሆን ፊቶቹን ነው የምትመልስልኝ። ፊታችሁ ነው? አይ ፊታችሁ ነው። ሻውረስ አይደለም ሻውረስ? አይ አይደለም። አመሰግናለሁ። እንዴት ነህ? ሰላም ነኝ። ደህና ነህ? እሺ አሁን የሆነ ፎቶ አሳይሃለሁ። የሁለት ሰዎች ጥምረት ነው። የማንና የማን ምስል እንደሆነ ነው የምትነግረኝ? እሺ ይሄ አበበ ቢቂላ እና ማ እና ማን ነበር? አበበ ቢቂላና ማ ሽመልስ አፈወርቅ ሜሲና ሮናልዶ መልሳል። እሺ ይሄ ብቻ ይበቃል ወይስ ልጨምርልህ? አንድ ስጨምር ብሩም እየጨመረ ነው የመጣው። ግን መጨረሻ ላይ ካልመለስክ ምንም ብር አይኖርህም። ግን እንደዚሁ ቀላል ነው የምጠይቀህ፣ ፊት ነው የምጠይቀህ። እሺ ጎሳይና ዲደጎ ዛሬ ሽልማት መልሳል። ሰው ልጨምር? እስካሁን 200 ሰርታል። እሺ ከላም አበበ ቢቂላና ኃይሌ ገብረስላሴ የመጨረሻ አሁን የምጠይቀን የመጨረሻውን ከመለስክ 400 ታገኛለህ ማለት ነው። ማን ይፍጠር ነበር? ምሩጽና ይፍጠርና ክርስቲያኖ ሮናልዶ። አራቱንም መልሳል። ያው የ400 ብር ተሸላሚ ይሆናል ማለት ነው። አመሰግናለሁ። እኔ በጣም አመሰግናለሁ። ቴንክ ዩ። ኃይሌ ይሄን አለ። በቃ ምን ይሄን አለ። አልሞክርም። አረ ሜሲና ሮናልዶ ጎበዝ። ሶ ይሄ አሁን ትጨምራለህ፣ ሌላ አንድ እንደዚህ ትጨምራለህ ወይስ በቃ? ጎሳዬና አይ እንግዲህ ይሄን ካልመለስክ ምንም ብር አይኖርም። በቃኝ ብልስ ኖር መጀመሪያ እኮ ትችል ነበር። መጀመሪያ በቃኝ ማለት ትችል ነበር። ኦሬዲ አሁን ስለከፈል ቀላል ነው በጣም ይወበደ ፍንጭስ ጀመረ እንዴ ብር እየሸለምኩ ፍንጭ ሰጥቼ ጎሳዬ ልክ ነኝ አይደል? ጎሳዬ ልክ ነው። ሙዚቀኛ ነው ያኛውሽ
እኔ ምንም መስጠት አልችልም። የኖ ፎቶ አሳያለሁ። የሁለት ሰዎች ጥምረት ነው። ማንና ማን እንደሆኑ ነው የምትነግረኝ አንተ። ሜሲና ክርስቲያኖ። ጎበዝ። ሰውን ቀጥል ወይስ በቃ እንደዚህ አይነት ጥያቄ ልጨምርልህ? ክርስቲያኖ ሮናልዶና ምሩጽ ይፍጠር። ምሩጽ ይፍጠር። ኦ ጎበዝ። ሰውን ጨምር። የመጨረሻ አንድ ኃይሌ ገብረስላሴ እና ራሱ ክርስቲያኖ ይሰራ። ፕሮግራማችን ይሄንን ይመስል ነበረ። የትኛው የፊት ቅልቅል እንዳዝናናችሁ ኮሜንት ላይ ጻፉልን። እናመሰግናለን።